ሰላም እንደምናላችሁ ውድ የዩቲዩብ ተከታታዮቻችን በዛሬው ዕለት ስለ አይምሮ ጤናና የሱስ ጉዳይ በስፋት የምንመለከት ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግን አትርሱ። መልካም ቆይታ። ሱስ በአብዛኛው ማህበረሰባችን ውስጥ በስፋት የሚስተዋል አንድ የአይምሮ ጤና እክል ነው። ነገር ግን አብዛኛው ሰው የሱስን ችግር ወይ ደግሞ ከሱስ ጋር የተያያዙ የሚገጥማቸውን ማንኛውም አይነት የጤና እክሎችን ከአይምሮ ጤና ጋር የማቆራኘት ባህላቸው ደካማ ነው። ስለዚህ ወደ አይምሮ ሐኪም በመምጣት እርዳታን የመጠየቅ ዝንባሌ ያን ያህል የዳበረ አይደለም። አብዛኛው ሰው በሱስ በሚቸገርበት ጊዜ ይሄ ልቀርፈው የማልችል ጉዳይ ነው፣ ከአቅሜ በላይ የሆነ ነገር ነው በማለት በዛ ውስጥ ሲታገሉ ረጅም ዓመታትን ሲሰቃዩ እናስተውላለን። ነገር ግን የሱስ ችግር ራሱ ሕክምና ያለው በአይምሮ ሕክምና ሊድን የሚችል ወይ ደግሞ በዛ ውስጥ አልፈው ሰዎች ሪከቨር ማድረግ የሚችሉበት አጋጣሚ ያለ አንድ የአይምሮ ችግር ውስጥ ሊመደብ የሚችል ነገር ነው። ሱስ ስንል የተለያዩ ነገሮችን ልናነሳ እንችላለን። ለምሳሌ ከአልኮል ጋር የተያዙ ከጫት ሲጋራ ጋር የተያዙ ችግሮችን እናስተውላለን። እነዚህ በስፋት በማህበረሰባችን ውስጥ የሚስተዋሉ ችግሮች ናቸው። እንደዚሁም ሌሎች አደንዛዥ እጾች እንደዚሁ በጥቅም ላይ ይውላሉ። እነዚህ ሁሉ በአይምሮ ላይ ከፍተኛ የሆነ ጫናን ያሳድራሉ። ከስራ ወይ ደግሞ ከትምህርት እንደዚሁም ከተለያዩ ፕሮዳክቲቭ ከሆኑ ስራዎች ሰዎችን ሲያስተጓጉሉ እናስተውላለን። ከዛ በተጨማሪ ደግሞ ራሳቸው ሱሶቹ አይምሮ ጤና ላይ የሚያደርሱት ችግር አለ። የተለያዩ ዲፕሬሽን፣ ሳይኮሲስ የመሳሰሉ ችግሮችን ያስከትላሉ። ከዛ በተጨማሪ ደግሞ አካላዊ የሆኑ ጉዳቶችን እንደዚሁ ያስከትላሉ። ለምሳሌ አልኮልን በአብዛኛው የሚጠቀም ሰው ጉበቱ ላይ ጉዳት ይደርስበታል። ሲጋራን የሚጠቀም ሰው ሳምባው ላይ ጉዳት ይደርስበታል እና የመሳሰሉት። ስለዚህ እነዚህ ችግሮች ሰፊ ከመሆናቸው አንጻር ሱስን ማቆም ወይ ደግሞ ሪከቨር ማድረግ በጣም አስፈላጊ ነው። ስለዚህ ይህንን ለማድረግ ሰዎች መጀመሪያ ፈቃደኛ መሆን መቻል አለባቸው። ፈቃደኛ በመሆን ወደ አይምሮ ሐኪም በመሄድ ሱስ ለማቆም ከፍተኛ ጥረት ማድረግ አለባቸው። ከዛ በተጨማሪ የቤተሰብና የጓደኛ ድጋፍ ያስፈልጋቸዋል። ቤተሰቦች አንደርስታንዲንግ ወይ ደግሞ ተረጂ መሆን መቻል አለባቸው። ሰዎችን ለማገዝ ነገሮችን በመረዳት በማበረታታት በሪከቨሪ ውስጥ ጋጥማቸው ማንኛውም እንቅፋት ውስጥ አብሯቸው በመሆን እንደዚሁ ሊረዷቸው ያስፈልጋል ማለት ነው። ከዛ በተጨማሪ ደግሞ በተለያየ ጊዜ እንደምንናገረው ሪከቨሪ ግሩፖችን ማቋቋምና ለዚህ አድቮኬት ማድረግ፣ ስለዚህ ማውራት በተለያዩ አጋጣሚዎች በሶሻል ሚዲያም ሆነ በዋና በሜንስትሪም ሚዲያዎች ስለዚህ ጉዳይ መነጋገር ሰዎች የበለጠ ስለዚህ ጉዳይ እንዲያወሩና እንዲነጋገሩ መፍትሄም እንዲያበጁ ይረዳቸዋል ማለት ነው። ስለዚህ ይህንን ትኩረት ሰጠን ልናወራው ወይ ደግሞ ልንወያይበት የሚገባ ጉዳይ ነው። ሌላ ደግሞ ብዙ ጊዜ ሰዎች የሚያነሱት ነገር ምንድን ነው? ሱስ በሚያጋጥምበት ወቅት ሰዎች በጣም ከፍተኛ የሆነ ስቃይ ይደርስባቸዋል። በተለይ ወደ ሃይማኖት ቤቶች ተወስደው በሰንሰለት የሚታሰሩ ወይ ደግሞ ነገሮችን አስገድደው ለማሻሻል የሚጥሩ እንደዚህ የሃይማኖት ተቋማት አሉ። ስለዚህ ከሃይማኖት አባቶች ጋር በመወያየትም ነገሮችን ማስተካከል እንደሚቻል፣ ይህ በሽታ እንደሆነ በሪከቨሪ መዳን እንደሚቻል፣ ስለዚህ የሃይማኖት ድጋፍ ወሳኝ ሆኖ ሳለ ነገር ግን ማሰሩ፣ ማሰቃየቱ፣ ማጉላላቱ እንደዚህ አይነት ነገሮች መቅረት እንዳለባቸው ለሃይማኖት አባቶች ማስተማር ከተለያዩ የጤና ባለሙያዎች በተለይም ደግሞ ከአይምሮ ሐኪሞች ይጠበቃል። ስለዚህ ከማህበረሰቡ ከሃይማኖት ተቋማት እንደዚሁም ደግሞ ከጤና ባለሙያዎች ጋር አንድ ላይ በመሆን በሱስ ውስጥ ያሉ ሰዎችን መርዳት ይቻላል ማለት ነው። ብዙ ጊዜ ሱስን ስናነሳ ሶስት ነገሮችን እናነሳለን። ሶስት ሲዎች አሉ። ኮንትሮል፣ ኮምፐልሽን እና ኮንሲኩዌንስስ። ኮንትሮል ማለት አንድ ሰው የሱስ አጠቃቀሙን መቆጣጠር አይችልም ወይ ደግሞ ነገሮችን በተመጠነው መንገድ መውሰድ አይችልም ወይ ደግሞ ማቆም አይችልም። የግድ ብዙ ነገሮችን መጠቀም ያዘወትራል። ከመጠን በላይ መጠጣት፣ ማጨስ ወይም መቃምን ያዘወትራል ማለት ነው። ኮምፐልሽን ስንል ያንን ነገር ለማድረግ ይገፋፋዋል። በጣም ውስጡ አምጣ የሚለው ስሜት ይሰማዋል ማለት ነው። ሌላኛው ደግሞ ኮንሲኩዌንስ፣ ኔጌቲቭ ኮንሲኩዌንስ ወይ ደግሞ መጥፎ የሆነ ውጤት ቢኖርም ያ ነገር ያንን ነገር ከማድረግ ያ ሰው አይቆጠብም እና እነዚህ ነገሮች የአንድ የሱስ መገለጫዎች ናቸው። እነዚህ ነገሮች ነው ብዙ ጊዜ በሰዎች ላይ የምናስተውለው ሱስን በተመለከተ ማለት ነው። እና እነዚህ ነገሮች ሰዎች መቅረፍ ከቻሉ
ከሱስ ውስጥ መውጣት ይችላሉ ማለት ነው። በቅርቡ አቡጊዳ የተባለ የሪከቨሪ ግሩፕ ያዘጋጀው የዲስከሽን ወይ ደግሞ ውይይት ፕሮግራም ላይ ተገኝቼ ነበር እና እዛ ፕሮግራም ላይ የተለያዩ ባለሙያዎች መረጃዎችን ሲያቀርቡ ነበር። ሰዎችም ጥያቄን ሲጠይቁ ከዚህ በፊትም በሱስ ውስጥ አልፈው ሪከቨሪ ውስጥ ያሉ ሰዎች ሀሳቦቻቸውን ሲያጋሩ አስተውያለሁ። ይህ ግሩፕ ኢትዮጵያ ውስጥ ተመስርቶ ለተለያዩ ሰዎች እርዳታን ለመስጠት እየሰራ የሚገኝ ግሩፕ ነው። ዲስክሪፕሽን ውስጥ አስቀምጥላችኋለሁ የአቡጊዳን ዓላማዎችና ምን አይነት ስራን መስራት እንዳሰቡ። እናንተም ደግሞ እዚህ ውስጥ ተካታችሁ ሀሳባችሁን ማቅረብ እርዳታን ማቅረብ እንደዚሁም የምታውቁት ሰው እዛ ውስጥ ገብቶ ሪከቨር ማድረግ እንዲፈልግ እርዳታን የምትሹ ከሆነ እንደዚሁ ማግኘት የምትችሉበት ሁኔታ ስላለ ይህንን እንድትጠቀሙ ዲስክሪፕሽኑ ላይ አስቀምጥላችኋለሁ። እናንተ ደግሞ ከሱስ የተያያዙ ገጠመኞቻችሁን እንደዚሁ ምን አይነት ሀሳብ እንዳላችሁ ብታጋሩኝ በኮሜንት ሴክሽን በጣም ደስ ይለኛል። ሱስ ሁላችንም ትኩረት ሰጥተን ልንሰራበት የሚገባ ነገር ነው። በቀጣይ ደግሞ በተለይ ከቢሄቪየራል አዲክሽን ከሚባሉት ጋር ለምሳሌ ሶሻል ሚዲያ አዲክሽን፣ ፖርኖግራፊክ አዲክሽን፣ ሴክስ አዲክት የሚሆኑ ሰዎች እነዚህ ሰዎች ደግሞ ምን አይነት ተጽዕኖ በህይወታቸው ይዳብራል የሚለውን በስፋት የምንመለከት ይሆናል። ከአልኮሆል እና ከሱስ ጋር ተያይዞ በአጠቃላይ በአሜሪካ ውስጥ በተሰራ ጥናት ወደ 1 ሚሊዮን በላይ ሰዎች በአልኮሆል እና በተለያዩ ሱሶች ውስጥ አሉ። ይህ ደግሞ አጠቃላይ የሰውን ቁጥር ከ10% በላይ ነው። ስለዚህ ከ10% በላይ የሆነውን ሰው የሚያጠቃ ነገር ሁላችንም ትኩረት ልንሰጥበት የሚገባ ነገር ነው። በኢትዮጵያ ሀገራችንም ጥራት ቢሰራ በአሁኑ ወቅት በርካታ ሰዎች በሱስ ውስጥ እንዳሉ እናስባለን። ስለዚህ እነዚህን ሰዎች ልንረዳቸው ወደ ትክክለኛው የሕክምና ቦታ ወስደን ትክክለኛውን አገልግሎትና እንደዚሁም ደግሞ ድጋፍ እንዲያገኙ ማድረግ መቻል አለብን። ስለዚህ ጉዳይ ደግሞ በግልጽ መወያየት፣ ሌሎችን ማስተማር፣ ህብረተሰቡን ማንቃት እንደዚሁ ኃላፊነታችን ነው ብዬ አስባለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለተከታተላችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቻው።